ሰላም ጤና ይስጥልኝ የቻናሌ ቤተሰቦች እንኳን ወደዚህ ቪዲዮ በሰላም መጣችሁ። ዛሬ ሁላችንንም የሚጠቅም ነገር ግን ብዙ ጊዜ የምንቸገርበትን አንድ በጣም ወሳኝ ጉዳይ ይዤላችሁ መጥቻለሁ። እሱም ጊዜን በአግባቡ መጠቀም ወይም ታይም ማኔጅመንት ነው። ለመሆኑ ቀኑ እንዴት መሽቶ እንደነጋ አላውቅም ወይም የምፈልገውን ስራ ለመስራት ጊዜ አጣሁ ብላችሁ ታውቃላችሁ? እርግጠኛ ነኝ ሁላችንም ይሄ ያጋጥመናል። በሚገርም ሁኔታ ግን በዚህ ምድር ላይ ስኬታማ ላልሆኑ ሰዎች የተሰጠው እኩል 24 ሰዓት ብቻ ነው። ታዲያ ልዩነቱ ምንድን ነው? ልዩነቱ ጊዜውን እንዴት እንጠቀማለን የሚለው ላይ ነው። ዛሬ በህይወታችሁ ላይ ትልቅ ለውጥ የሚያመጡ 4 ቀላልና ተግባራዊ ጊዜ አጠቃቀም ጥበቦች እነግራችኋለሁ። እስከ መጨረሻው አብራችሁን ቆዩ። አንደኛው የነገን ስራ ዛሬ ማታ ማቀድ። የመጀመሪያውና ዋናው ጥበብ ነገ የምትሰሩትን ስራ ዛሬ ማታ ከመተኛታችሁ በፊት በደብተር ወይም በስልካችሁ ላይ መጻፍ ነው። ጠዋት ስትነሱም እንደምትሰሩ ካላወቃችሁ ቀናችሁ በዘፈቀደ ነው የሚያልፈው። ነገር ግን የተጻፈ እቅድ ካላችሁ አእምሯችሁ በቀጥታ ወደ ስራው እንዲገባ ያደርገዋል። ዋናው ሚስጥር ግን ሁሉንም ስራ ዝም ብሎ መጻፍ ሳይሆን ከ2 እስከ 3 የሚሆኑ በጣም ወሳኝ ስራዎችን ለይቶ ማስቀደም ነው። ሁለተኛ ስራዎችን በደረጃ መለየት። ሁለተኛው ጥበብ ስራዎችን በአስፈላጊነታቸው መለየት ነው። ሁሉንም ስራ በአንዴ መስራት አይቻልም አይደለ? ስለዚህ ስራዎቻችሁን በሁለት ከፋሏቸው። አስቸኳይና ወሳኝ የሆኑ ስራዎች ዛሬውኑ ማለቅ ያለባቸው፣ ወሳኝ ግን አስቸኳይ ያልሆኑ ስራዎች ለወደፊት ህይወታችን የሚጠቅሙ፣ ለምሳሌ መጽሐፍ ማንበብ፣ አዲስ ክህሎት መማር፣ የአካል ብቃት እንቅስቃሴ ማድረግ። ብዙ ጊዜ አስቸኳይ በሆኑ ጥቃቅን ስራዎች ተጠምደን ዋና ዋና የህይወት ግቦቻችንን እንዳንረሳ መጠንቀቅ አለብን። ሶስተኛ የሶሻል ሚዲያ አጠቃቀማችንን መቆጣጠር። እስቲ ራሳችሁን ጠይቁ። ለ5 ደቂቃ ብቻ ፌስቡክ ወይም ቲክቶክ ልይ ብላችሁ ገብታችሁ ሳታስቡት 1 ወይም 2 ሰዓት የባከነባችሁ ስንት ጊዜ ነው? ሶሻል ሚዲያ በትክክል ካልተጠቀምንበት ትልቅ የጊዜ ሌባ ነው። መፍትሄው ምንድነው? ስራ በምንሰራበት ጊዜ ስልካችንን ሳይለንት ማድረግ ወይም የኢንተርኔት ዳታችንን ማጥፋት፣ እንዲሁም በቀን ውስጥ ለሶሻል ሚዲያ የምንሰጠውን ጊዜ ወስኖ ማስቀመጥ። ለምሳሌ በቀን 30 ደቂቃ ብቻ። አራተኛ ስራን አታስተላልፉ። ይህ ስራ በኋላ እሰራዋለሁ ወይም ነገ ጀምረዋለሁ ማለት የጊዜ ጠላት ነው። አንድን ስራ ለመጀመር ትልቅ ስሜት እስኪመጣላችሁ አትጠብቁ። ስራውን ለመስራት ፍላጎቱ ባይኖራችሁ እንኳን ለ5 ደቂቃ ብቻ ልንካው ብላችሁ ጀምሩት። አንዴ ከጀመራችሁት በኋላ የመጨረስ እድላችሁ በጣም ሰፊ ነው። ውድ የቻናሌ ቤተሰቦች፣ ጊዜ ማለት ህይወት ነው። የባከነ ገንዘብ ሊተካ ይችላል፣ የባከነ ጊዜ ግን መቼም አይመለስም። ስለዚህ ከዛሬ ጀምሮ እነዚህ ነጥቦች በህይወታችሁ ላይ ተግባራዊ ለማድረግ ሞክሩ። ቪዲዮ ከተመቻችሁና ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁ እንዳትረሱ። ለሌሎችም እንዲደርስ ሼር አድርጉት። በነገራችን ላይ እናንተ ጊዜያችሁን በይበልጥ የሚያጠፋባችሁ ነገር ምንድነው? በኮሜንት መስጫው ላይ ጻፉልኝ፣ እንወያይበት እስቲ። ለቻናሌ አዲስ ከሆናችሁ ደግሞ ጠቃሚ ቪዲዮዎች ሁሌም እንዲደርሷችሁ ሰብስክራይብ አድርጉ። አመሰግናለሁ።